ዛሬ ደግሞ ማሳያችሁ እንዴት አድርገን በፎክሲ ግሮው በተሰኘው የቴሌግራም ቦት አማካኝነት ስራዎችን መስራት እንደምንችል ለዛም ለሰራነው ክፍያ እንደሚከፈልን ዊዝአውት ኢንቨስትመንት ኖ ኢንቨስትመንት ሪኳየርድ ኢትስ ኦንሊ ዱይንግ ኤ ታስክ ወርክ ነው ማሳያችሁ ማለት ነው። ሶ እንደምታዩት እዚህ ጋር በአንድ ታስክ 0.01 ዶላር ነው የሚከፍለን ማለት ነው። ለምሳሌ ይሄኛውን ከሰራን 0.01 ነው፣ ይሄን ከሰራን 0.01 ነው። ልክ እንደዚህ አይነት 10 ብንሰራ 1 ዶላር ነው ማለት ነው የሚከፍለን። ሶ ዛሬ እንዴት እንደምንሰራ ላሳያችሁ። እንግዲህ አሰራሩን ገብቼ እያንዳንዷን ነገር በሚገባ አሳያችኋለሁ ማለት ነው። ለምሳሌ አሁን ወደ መጀመሪያ ቲክቶክ አካውንት ቢንድ አድርግ ይለኛል ማለት ነው። ቲክቶክ አካውንት ቢንድ አድርጋለሁ። ቲክቶክ አካውንት ቢንድ ለማድረግ ቲክቶክ አካውንት ቢንድ ለማድረግ ስታርት የምትለዋን እንነካለን። ኢንተር ዩር ቲክቶክ ዩዘር ኔም ይለናል ማለት ነው። ሶ የቲክቶክ ዩዘር ኔም ማለት ወደዚህ እንመጣና ይችኛው ማለት ነው። አንድ ጊዜ ኮፒ ሳደርገው ምን ሆነ? ዩዘር ኔም ኮፒድ ይለኛል አይደለ? ኢትስ ጋይስ ኦኬ። ልክ እንደዚህ እናደርጋለን። ኔክስት የምትለዋን እነካታለሁ ማለት ነው። ክሊክ ቱ በተን ኦፕን ኦፊሻል ቪዲዮ ምናምን ይለኛል። ኦፕን ቪዲዮ እለዋለሁ። ከዛ ቀጥታ ልክ አሁን ያስገባንለት አላል በዛ ባስገባንለት ኦኬ። እዚህ ጋር ለምሳሌ እቺኛው አንድ ጊዜ ባስገባንለት አካውንት ማለት ነው። ከዛ እዚህ ጋር ቬሪፋይ የምትለዋን እነካታለሁ ማለት ነው። ምናልባት አሁን ፎሎ አላረኩም ሪዶ የምትለው አንድ ጊዜ ነካዋለሁ በድጋሚ። ከዛ እዚህ ጋር ፎክሲ ግሮውን እንደምታዩት ፎሎ አደርጋለሁ ማለት ነው። ከዛ ፎሎ ካደረኩ በኋላ ቬሪፋይ እለዋለሁ ማለት ነው። አያችሁም? ፎሎ ካደረኩ በትክክል ፎሎ አድርጌያለሁ። ምናልባት እዚህ ጋር ይሄንን በደንብ ፎሎ ማድረጋችሁን እርግጠኛ መሆን አለባችሁ ማለት ነው። ስለዚህ አሁን ይሄን ፎሎ አድርገናል፣ ላይክ እናደርገዋለን። የነሱ ቻናላቸው ነው። ከዛ ኦኬ እዚህ ጋር ቬሪፋይ የምትለው አነካታለሁ ማለት ነው። ኦኬ እዚህ ጋር አያችሁ አይደል? ምን አለኝ መሰላችሁ? ሪፖስት ኖት ዲቴክትድ አለኝ። ሪፖስት ኖት ዲቴክትድ ማለት እዚህ ጋር ትመጣና እንደዚህ መጥቼ ማለት ነው ሪፖስት አደርገዋለሁ ማለት ነው። ከዛ ተመልከቱ ሪፖስት አድርጌ መጥቼ ቬሪፋይ አደርገዋለሁ ማለት ነው ጋይስ። አያችሁ ቢንድ ሰክሰስፉል ይላል ማለት ነው። ከዛ ቢንድ ኢንስታግራም አካውንት ይለኛል። ስታርት የምትለው አነካታለሁ። ስታርት የምትለው አነካታለሁ። ዩር ኢንስታግራም ዩዘር ኔም ይለኛል። ኢንስታግራም ዩዘር ኔም ማለት ወደዚህ ይመጣለሁ፣ ኢንስታ ላይ ይመጣለሁ። ኢንስታ ብዬ ይጽፋለሁ ማለት ነው። ኢንስታግራም ላይ ነው የምጠቀመው። አይ ቲንክ ዘ ሴም ነው መሰለኝ። ከዛ እዚህ ጋር እመጣለሁ። ከዛ እዚህ ጋር እመጣለሁ። እዚህ ጋር ከመጣው በኋላ ኦኬ እዚህ ጋር አንድ ጊዜ አካውንቴን ጭንቅላቷን አነካታለሁ። ከዛ እዚህ ጋር ዩዘር ኔም አለ ማለት ነው። ኤዲት ፕሮፋይል የምትሏን ትነኳታላችሁ። ከዛ ይሄ ዩዘር ኔም ነው። ከዛ ይሄንን ምን አደርጋለሁ ማለት ነው እዚህ ጋር መጥቼ ኮፒ አድርገዋለሁ ማለት ነው። ከዛ እዚህ ጋር ይሄን ኮፒ ካደረግን በኋላ ይሄን ወደዚህ እናደርጋለን። ከዛ እዚህ ጋር ቢንድ ዩር አካውንት የሚለውን እንነካለን። ፔስት እናደርጋለን። ኔክስት የምትለዋን እንነካለን። ከዛ ምንድነው አድርግ ዘ ሊንክ እዚህ ጋር ጎቱ ኢንስታግራም የምትለው አንድ ጊዜ ነካዋለሁ። ልክ ኢንስታግራም ስነካው ልክ እንደዚህ ይወስደኛል። ከዛ እመለሳለሁ ማለት ነው። እዚህ ጋር እመጣለሁ። ቬሪፋይ የምትለው ነካዋለሁ። ኢንስታግራም ቢንዲንግ እያለ ነው። እዚህ ጋር ነክቶት ሪትራይ ኢን 5 ሰከንድ ነው። ሼር ሊንክ ኖት ፋውንድ ኢን ኢንስታግራም ባዮ ፕሊዝ አዲት ኤንድ ትራይ አገን የሚለው እዚህ ጋር ዩ ካን ሪሙቭ ዘ ሊንክ አፍተር። ከዛ እዚህ ጋር ኮፒ ሊንክ አረጋዋለሁ። ጎቱ አይጂ አረጋውና ማለት ነው እዚህ ጋር ወደ ሊንኩን ሼር አድርጉት ስቶሪ ላይ ይለኛል ማለት ነው። ለምሳሌ ይሄንን ላሳያችሁ። እዚህ ጋር ምንድነው ያለኝ? እዚህ ጋር ዩ ካን ሪሙቭ ዘ ሊንክ አፍተር ቬሪፊኬሽን ነው። ሼር ዘ ሊንክ ኖት ፋውንድ ኦን ኢንስታግራም ባዮ ፕሊዝ አዲት ትራይ ኤንድ አገን የሚለው። ከዛ እዚህ ጋር ኤዲት ፕሮፋይል ይለዋለሁ። ኤዲት ፕሮፋይል እንላለን። ባዮ የምትለው አጋች እዚህ ጋር እንመጣለን። ከዛ እዚህ ጋር እንመጣለን። ፔስት እናደርገዋለን ማለት ነው። እዚህ ጋር መጀመሪያ ኮፒ ማድረጋችን እርግጠኛ ነው። ኮፒ እዚህ ጋር ኮፒድ የምትለዋን አንድ ጊዜ ነክተናል። ከዛ እዚህ ጋር እንመጣለን። ፔስት እናደርገዋለን ማለት ነው። እዚህ ጋር ለምሳሌ እቺኛው ባዮ የምትለውን ፔስት እዚህ ጋር ፔስት የምትለዋን አንድ ጊዜ እነካለን። ሴቭ የምትለዋን እነካለን ማለት ነው። እዚህ ጋር ፔስት አደረኩት ማለት ነው። ከዛ እዚህ ጋር እንመጣለን። ቬሪፋይ የምትለዋን እነካለን። ከዛ እዚህ ጋር አሁን ጎቱ ኤምጂ የምትለው ጋር እንመጣለን። እዚህ ጋር እንትን ሴቭ ካደረግን በኋላ እንደዚህ ሴቭ ማድረጋችን እርግጠኛ መሆን አለባችሁና በ5 ሰከንድ ነው። አሁን ቬሪፋይ የምትለው አነካዋለሁ ማለት ነው። ኢንስታግራም ቢንዲንግ ሰክሰስፉል አለ። አሁን ማጥፋት ትችላላችሁ። እሺ ከዛ እዚህ ጋር ለምሳሌ ቢንዲንግ ዩር ፌስቡክ አካውንት የሚለው ነካዋለሁ። ኢንተር ዩር ፌስቡክ ፕሮፋይል ዩአርኤል ይለኛል ማለት ነው። ፌስቡክ ፕሮፋይል ዩአርኤል ለምሳሌ ላይት እንላለን ማለት ነው። እዚህ ጋር እንመጣለን። ወደ ፌስቡክ ላይት እንገባለን። ከዛ እዚህ ጋር ፕሮፋይል የምትለው ጋር እንመጣለን። ከዛ እዚህ ጋር ለምሳሌ እኔ አካውንቱን በዚህኛው እናድርገውና ፕሮፋይል እንሄዳለን። ከዛ እዚህ ጋር እቺኛውን ሼር እናደርጋለን። ከዛ እዚህ ጋር ወደዚህ እንመጣለን። ኮፒ ሊንክ ቱ ፕሮፋይል የምትለዋን እዚህ ጋር ኮፒ አደረኳት። ከዛ እዚህ ጋር እመጣለሁ። እዚች ጋር እመጣለሁ። ፔስት አድርጌ ደንለዋለሁ። ከዛ እዚህ ጋር ምንድነው ጎቱ ዩር ፕሮፋይል ፔጅን ታፕ ዴስክቶፕ ኦፕን ሲቲ የምታደርጉና አካውንት ተርን ኦን ፕሮፌሽናል ሞድ ኤንድ ፐብሊክ ፊገር ዲጂታል ክሬተር ታደርጉና
ሜክ ሹር ኦል ዩር ፕሮፋይል ኢንፎ ሴት ቱ ፐብሊክ ዩ አይ ሃቭ ኢናብል ትሉታላችሁ። ቬሪፋይ ማለት የተጠየቃችሁት ምን መሰላችሁ እዚህ ጋር ፌስቡክ ኔክስት ሼር ዘ ሊንክ ኖት ፋውንድ ዩን ፌስቡክ ከዛ ይሄንን ቅድም ያደረግነው አለ የለ እቺኛው ለምሳሌ እቺም ማለት ነው ኮፒ እናደርጋለን። ሼር ሊንክ ፋውንድ ዩር ፌስቡክ ኢንትሮ ማለት እዚህ ጋር እንደዚህ እናደርጋለን ማለት ነው። እዚህ ጋር ትመጣልና ምን ታደርጋላችሁ ማለት ነው ፕሮፌሽናል ዳሽቦርድ እዚህ ጋር 3 ነጥብ ከላይ ተነኩትና ፕሮፋይላችሁ ምንድነው ተርን ኦፍ ፕሮፌሽናል ሞድ እዚህ ጋር የምታዩት ፕሮፌሽናል ሞድ አለ። ፕሮፌሽናል ሞዱን ኦን ማድረጋችሁን እርግጠኛ ናችሁ። እርግጠኛ ከሆናችሁ በኋላ እዚህ ጋር ሴቲንግ የምትለዋን ኤዲት ፕሮፋይል እንመጣና ባዮ የምትለዋ ጋር ዩቲዩበር ነው የሚለው እዚች ጋር እመጣለሁ። ከዛ ይሄንን አንድ ጊዜ እመጣና ኢንትሮዳክሽን ፔስት የምትለዋን አደርጋታለሁ። እዚህ ጋር ፔስት የምትለዋን ካረኳት በኋላ አድ ባዮ ነው የሚለኝ። ከዛ እዚህ ጋር እንደምታዩት ሴቭ አደርገዋለሁ ማለት ነው። ልክ በምታዩት መልኩ ሴቭ አደረኩት ማለት ነው። ከዛ እዚህ ጋር ባዮ ከመጣ በኋላ ኔክስት የምትለዋን ነካለ አያፍና ብልዲት ከዛ ኦፕን ኤፍቢ የምትለዋን አንድ ጊዜ አድርገን ቬሪፋይ የምትለዋን ነካለ። ኦፕን ኤፍቢ የምትሉበት ምክንያት እንዳያስቸግራችሁ ነው። አሁን በትክክል ገብቷል እዛ ጋር እንደምታዩት አለ። ከዛ እዚህ ጋር መጣለው ቬሪፋይ የምትለዋን ነካለው ማለት ነው። ከዛ ቤስ ፌስቡክ ቢንዲንግ ነው የሚለው ቢንዲንግ ሰክሰስፉል ይለኛል ማለት ነው። ከዛ እዚህ ጋር መስትዱ ነው የሚለው ዩቲዩብ ነው። አሁን እዚህ ጋር የዩቲዩብ ታስክ ላይ ማለት ነው እዚህ ጋር ሊያስቸግራችሁ የሚችል አንዳንድ ነገሮች አሉ። ሶ ምን ማድረግ ትችላላችሁ? ይሄን ግዴታ አይደለም ያን ያህል ዩቲዩብ አከፋፈት አሳይቻችኋለሁ አይደለ? ከዛ እዚህ ጋር ምንድነው የሚለው ስታርት የምትለው አነካለሁ ሃንድል ኦር ቻናል ዩአርኤል ይለኛል ማለት ነው። ሶ የቻናል ዩአርኤል ለምሳሌ የራሴን እዚህ ጋር እመጣለሁ ማለት ነው። እዚህ ጋር እመጣለታለሁ ማለት ነው። ከዛ እዚህ ጋር ይሄኛው ኢትዮ ግሮዝ የሚለው ይሄኛው ቻናል ነው ለምሳሌ ይሄ። ከዛ እዚህ ጋር ኤዲት የምትለው አንድ ጊዜ እነካታለሁ ማለት ነው። ሃንድል ይሄ ነው። ሃንድል ማለት ይሄ ነው ማለት ነው የቻናላችሁ ሃንድል። እናንተም ኤዲት ማድረግ ትችላላችሁ ሃንድሉን። ከዛ ኮፒ የምትለው እናደርጋለን። ይሄኛው ለምሳሌ ይሄኛው ማለት ነው እንደዚህ ኮፒ ያደረኩት ማለት ነው። ከዛ እዚህ ጋር እመጣለሁ። እዚህ ጋር ሃንድል ዩአርኤሉን ፔስት አደርገዋለሁ። ኔክስት እለዋለሁ። ጌቲንግ ሼር ሊንክ ይለኛል ማለት ነው። ኔክስት የምትለው አነካታለሁ። እዚህ ጋር ለምሳሌ ኔክስት የምትለው አነካታለሁ። ትንሽ እንጠብቀዋለን። እዚህ ጋር ሼር የተደረገው ሊንክ እንትን እያደረገን ቻናል አይዲ ብቻ የቻናል አይዲም ሃንድል ማድረግ ትችላላችሁ ማለት ነው። ትንሽ እንጠብቀዋለን ማለት ነው። ወይም ደግሞ እዚህ ጋር ድጋሚ ተመልሳችሁ መታችሁ ኔክስት የምትለዋን ተነኩትና ትጠብቁታላችሁ። ካስቸገረም በኋላ ማድረግ ትችላላችሁ። እዛስ ነው ልክ እንደዚሁ ነው። አሁን እዚህ ጋር እንዴት መሰላችሁ? እዚህ ጋር ለምሳሌ ፎሎ ቻይኒዝ ኦን ቲክቶክ ይለኛል። ይሄንን 10 እንደዚህ አይነት ታስክ ብትሰሩ ማለት ነው $0.3 ነው። 100 ብትሰሩ $3 ነው። እዚህ ጋር ፎሎ ቻይኒዝ ኦን ቲክቶክ የሚለውን ስታርት የሚለውን ነክቼ ጎ ቱ ቪዚት ዌብሳይት የምትለው አነካለሁ። ከዛ ወደ ቲክቶክ ይወስደኛል ማለት ነው። ፎሎ አደርጋችኋለሁ። ፎሎ ካደረኩ በኋላ እዚህ ጋር መጥቼ ኮንፊርም እላለሁ ማለት ነው። እዚህ ጋር ቬሪፋይንግ ያደርጋል። ቬሪፋይድ ሆነ $0.03 ተጨመረልኝ ማለት ነው። እንደዚህ እያደረግን ሰብስክራይብ ኦን ዩቲዩብ የሚል አለ። እሱን ታስክ መስራት ትችላላችሁ ማለት ነው። እዚህ ጋር ታስኮቹ ያው በጣም በፍጥነት ነው የሚገቡት። በየጊዜው ቼክ ማድረግ አለባችሁ። ያው ዩቲዩቡን ቢንድ የምታደርጉበት መንገድም እንዳልኳችሁ ነው። እዚህ ጋር ትንሽ ኔትወርክ ኢረር ምናምን እያለ ካስቸገራችሁ ትንሽ ጠብቁት፣ ወይም ደግሞ ቻናል አይዲ ብትጠቀሙ ጥሩ ነው። እሱንም ቪዲዮ እዛ ላይ ቴሌግራም ላይ አስቀምጥላችኋለሁ። ከዛ እዚህ ጋር እንደምታዩት አጠቃላይ እስካሁን ከ1000 በላይ ታስክ አለ። እዚህ ጋር ደግሞ የምትመለከቱት መንገድ ስንት አለ ማለት ነው $27,000 ነው የተከፈላቸው ማለት ቶታል። ሶ ምን እናደርጋለን ማለት ነው እዚህ ጋር እንመጣለን። ዊዝድሮ እነዚህ እንደምታዩት ታስኮች ናቸው። ገብታችሁ ያቸው በምታዩት መልኩ ቢንድ አድርጋችሁ አሁን ዊዝድሮ አደራረጉ ላሳያችሁ። እዚህ ጋር ትመጡና ማለት ነው ዊዝድሮ የምትለዋን ተነካላችሁ፣ ማክስ የምትለዋን ተነካላችሁ። ከዛ ወደዚህ ትመጣላችሁ። ከዛ ወደ ባይናንስ አካውንታችሁ ትሄዳላችሁ። ከባይናንስ አካውንታችሁ ላይ እሺ እዚህ ጋር ባይናንስ ላይ እንመጣለን ማለት ነው። ባይናንስ ላይ እንመጣለን። እሺ ባይናንስ ላይ ከመጣን በኋላ እዚህ ጋር እንደምታዩት ትንሽ አሴት የሚለው ጋር እንመጣለን። እዚች ጋር ማለት አሴት ዳር ላይ ከመጣን በኋላ ትንሽ እንጠብቀዋለን። አድ ዩኤስዲቲ የምትለዋን እነካታለን ማለት ነው። ዲፖዚት ክሪፕቶ የምትለዋን ጊዜ እነካታለሁ። ከዛ ዩኤስዲቲ የምትለዋን ከነካችሁ በኋላ ምን ታደርጋላችሁ ማለት ነው። እዚህ ጋር ፔያችሁ ዘ ኔትወርክ ፈርስት ይለኛል። ከዛ እዚህ ጋር ኔትወርኮችን እስኪያመጣልኝ እንጠብቃለን። ቢፕ 20 ነው ይሄኛውን የቢፕ 20 ይሄኛውን አድሬስ ኮፒ ያደረኩት ማለት ነው። ከዛ ይሄንን ኮፒ አድርጌ ወደዚህ እመለሳለሁ ማለት ነው። ከዛ እዚህ ጋር ቢፕ 20 አድሬሴ ምን አደርጋለሁ ፔስት አደርጋለሁ። ከዛ እዚህ ጋር እንደምታመጥቼ ኢንሰፊሽንት እዚህ ጋር እንደምታዩት ማክስ ስለዋለሁ። እዚህ ጋር ማክስ ነው ያልኩት ሰሚት ዊዝድሮዋል ነው። ኦኬ ኢንሰፊሽንት ባላንስ የሚለው እዚህ ጋር 2.6 የምትለዋን አደርጋታለሁ። ሰሚት ዊዝድሮዋል ኢንተርናል ሰርቨር ኢረር ይላል። ቆይ እዚህ ጋር ምንድነው ሪሎድ እናደርገዋለን። ልክ እንደዚህ ካላችሁ ሪሎድ የሚለውን እንጫነዋለን። ከዛ እዚህ ጋር እመጣለሁ። ከዛ ባይዘዊ ምናልባት እስከዛሬ በቀን አንዴ ነው ዊዝድሮ ማድረግ የሚቻለው። ሰሚት ዊዝድሮዋል እንተዋለን። ኢንሰፊሽንት ባላንስ ነው የሚለው እዚህ ጋር እንደምታዩት 2.6 የሚለው ነው። ከዛ እዚህ ጋር ሰሚት ስለው እንደምታዩት በትክክል ሰሚት ሆኗል ማለት ነው። ዊዝድሮዋል ሂስትሪ ላሳያችሁ።
ይሄው $2.6 $12 $2 $3 $2 ዛሬ ያወጣሁት $12 እና ይሄውላችሁ እዚህ ጋር ያያችሁታል። እዚህ ጋር ደግሞ አሁን $2 ይሆናልና በምታዩት መልኩ ዊዝድሮ አድርጌያለሁ ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ። ለበለጠ መረጃ ቻናሌን ሰብስክራይብ አድርጉ። በተረፈ ብዙ ነገሮችን ሼር ስለማድረጋችሁ ይመቻችሁ ብያለሁ። ያው ብዙ ታስኮች አሉ፣ ዴይሊ ታስኮች ምናምን አሉ። እነሱ መስራት ትችላላችሁ። ዩቲዩብ ሊንክ አደራረጉም ትንሽ ወሰብሰብ ቢልም አሳያችኋለሁ። ቴሌግራም ላይ ስለመለክ ቴሌግራም ላይ እንገናኛለን። ይመቻችሁ።